ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ ደግሞ ከ22 ተነስተን ወደ ቦሌ ቡልቡላ ጉዞ እያደረግን እንገኛለን። እንግዲህ ውድ ተመልካቾቻችን ቦሌን እየተሽከረከርን እንግዲህ መጨረሻው ቦሌ ቡልቡላ እንገናኛለን ማለት ነው። እጅግ በጣም ቆንጆና ዘመናዊ የሆነ ቤት በቦሌ ቡልቡላ ይገኛል። እሱን ልናስጎበኛችሁ እየሄድን እንገኛለን። ውድ ተመልካቾቻችን እንግዲህ ስለዚህ ቤት መረጃ ደግሞ ከመጨረሻ የምናስቃኛችሁ ይሆናል። እናንተም በትዕግስት እንድትከታተሉ ላይ ፕሮፐርቲ በዚሁ ይጋብዛችኋል። ቦሌ ቡልቡላ ደርሰናል። ውድ ተመልካቾቻችን እጅግ በጣም ግዙፍና ቆንጆና ዘመናዊ ሆኖ የተሰራ ቤት ይዘን መጥተናል። ውድ ተመልካቾቻችን በ93 መዞራ ወረዳ 12 ጀርባ ላይ የሚገኝ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው ይዘንላችሁ የመጣ ነው። ቦሌ ቡልቡላ እጅግ በጣም ተወዳጅ የሆነ ሰፈራ እጅግ በጣም ቆንጆና ዘመናዊ ቤት የተሰራባት ለኤርፖርት ቅርብ በመሆኗ ቤቶቹ እጅግ በጣም በውድ እየተሸጡ ይገኛሉ። ውድ የላይ ፕሮፐርቲ ቤተሰቦች ይሄ ብቻ አይደለም። በቦሌ ቡልቡላ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰሩ እጅግ በጣም በቁጥር የማይታወቁ ቤቶች አሉ። ውድ ተመልካቾቻችን እያንዳንዱ ቤቶች በየቀኑ እና በየጊዜው ደግሞ ስለምናስጎበኛችሁ እናንተም ቻናላችን ሰብስክራይብ አድርጋችሁ እንድትከታተሉ ላይ ፕሮፐርቲ በዚሁ ይጋብዛችኋል። ውድ ተመልካቾቻችን እንግዲህ ይሄ ቤት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ግቢው ከ6 እስከ 8 መኪና ማቆም የሚችል ፓርኪንግ አለው። እንደዚሁም ወደ ውስጥ ገባ ስንል በጣም ሰፊና ኦፕን ኪችን ያለው እጅግ በጣም በቆንጆ ዲዛይን የተሰራ ሳሎን እናገኛለን። ውድ ተመልካቾቻችን ይሄ ቤት እጅግ በጣም በቆንጆ ሁኔታና በጥሩ ሁኔታ የተሰራ በውጭ ዲዛይን የተሰራ ሲሆን የተጠቀሙበት ማቴሪያል ደግሞ ልዩ ያደርገዋል። ውድ ተመልካቾቻችን የላይት አገጣጠም እንደዚሁም ግቢው የግሪን አስተራር እንደው የሃምቦሎቹ አገጣጠምና የተጠቀሙበት የሴራሚክ ምርጫቸው እና የኦፕን ኪችን የተጠቀሙበት ማቴሪያል እና አስተራሩ እጅግ በጣም ልዩና ዘመናዊ ያደርጋል ይሄንን ቤት። ውድ ተመልካቾቻችን እንግዲህ እንደሚታዩት በጣም ሜዳ የመሰለ ሳሎን ያለው የሳሎን ሻወር ሽንት ቤት አለው። እንደዚሁ ምድር ላይ የእንግዳ ማረፋ አንድ ክፍል አለው። እጅግ በጣም ቆንጆና ታስቦበት የተሰራ ቤት ነው። ውድ ተመልካቾቻችን ዘመናዊ ተብሎ ከሚጠሩት ቤቶች መካከል አንደኛው ይሄ በቦሌ ቡልቡላ የሚገኝ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን እንግዲህ ወደ ጓሮ ወጣ ስንል ደግሞ ክሎዝድ ኪችን አለው፣ የሰራተኛ መኝታ አለው፣ ራሱን የቻለ ስቶር አለው እና እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን እንግዲህ በአጠቃላይ ይሄ ቤት 10 መኝታ ቤቶች አሉት። 10 መኝታ ቤቶች ላይ ቁም ሳጥንና ሻወር ሽንት ቤት አለው። የደረጃው የኮሪደሩ አስተራር እጅግ በጣም ቆንጆና ዘመናዊ ያሰኛል። ውድ ተመልካቾቻችን ያው ኮሪደሩም በመስታወት የተሰራ ነው። እጅግ በጣም ቆንጆና ዘመናዊ ቤት ነው። ውድ ተመልካቾቻችን አሁን ማስተር ቤድሩም ጋር ደርሰናል። ማስተር ቤድሩሙም የራሱ መናፈሻ አለው፣ ራሱ በረንዳ አለው። በረንዳ ላይ ግሪን አበባ የተቀመጠበት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን የማስተር ቤድሩሙ የላይት አገጣጠም የሃምቦሎቹን አገጣጠም እንደዚሁም ደግሞ የተጠቀሙበት ማቴሪያል የቀለም ስራ ራሱ እጅግ በጣም ቆንጆና ዘመናዊ ያሰኛል። ውድ ተመልካቾቻችን
እንደሚታዩት እንግዲህ የመልበሻ ክፍል ውስጥ ገብተናል። አሁን መልበሻ ክፍሉም ደግሞ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቁም ሳጥኑ ከላይ ጣራ ነክሶ ከታች መሬቱን ነክሶ እጅግ በጣም ቆንጆ ሆኖ ይታያል። ኦኬ አሁን ደግሞ የማስተር ቤድሩም መታጠባ ቤት እናገኛለን። ራሱን የቻለ እጅ መታጠባ አለው፣ ውሃ ማሞቃ ቦይለር አለው፣ ጃኩሲ አለው። ሁሉም ነገር የተሟላ ቆንጆ ቤት ነው። ውድ ተመልካቾቻችን ይሄ ደግሞ አንደኛው ሌላኛው ክፍል ነው። ውድ ተመልካቾቻችን እንደ መጽሐፍ ቤት ወይ ደግሞ እንግዳ ማረፋ መጠቀም የሚቻልበት አንደኛው ክፍል ቤት ነው። ይሄ ደግሞ የልጆች መኝታ ቤት ነው። የራሱን የቻለ መታጠባ አለው፣ ቁም ሳጥን አለው። ሁሉም ነገር የተሟላ እጅግ በጣም በዘመናዊ ሁኔታ የተሰራ ቤት ነው። ውድ ተመልካቾቻችን እንግዲህ ውድ የላይ ፕሮፐርቲ ቤተሰቦች በዚህ አጋጣሚ የሚያስረዳችሁ ነገር ቢኖር እጅግ በጣም ቆንጆና ግዙፍ ሆኖ የተሰራ ቤት ነው። የዚህ ቤት ዋጋም ተቆርጦለታል። ውድ ተመልካቾቻችን በ125 ሚሊዮን ብር ብቻ ይሄን ቤት መግዛት ይቻላል ማለት ነው። ግዙፍ ሆኖ የተሰራ እጅግ በጣም በዘመናዊ ሁኔታ የተሰራ በቦሌ ቡልቡላ የሚገኝ ቆንጆ ቤት ነው። ቦሌ ቡልቡላ ከኤርፖርት 1 ኪሎ ሜትር ነው የሚርቀው። ውድ ተመልካቾቻችን እጅግ በጣም በተወዳጃ ቦሌ ቡልቡላ የሚገኝ ቆንጆ ቤት ነው ዛሬ ይዘንላችሁ የመጣነው። እንግዲህ ይሄ ቤት እንደሚታዩት እንግዲህ ምንም ይወጣላት ነገር የለም። እጅግ በጣም በቆንጆ ዲዛይን የተሰራ ቤት ነው። ኮሪደሩም እንደሚታዩት በየኮሪደሩ አበባ ተቀምጦ ያው እንግዲህ ይሄኛው ደግሞ ሶስተኛ ኦፕን ኪችን ነው። እንደሚታዩት ሶስተኛ ኦፕን ኪችን ነው። ይሄም ደግሞ ሁለተኛ ፎቅ ላይ ይገኛል። ራሱን የቻለ ሁለተኛ ሳሎን አለው። እንደሚታዩት ትራስ አለው። ትራስ ላይ ደግሞ አበባዎች ተቀምጦ እንዴት እንደሚያምር በጣም ቆንጆና ዘመናዊ ሆኖ የተሰራ ነው። የላይ ታገጣጣም እንደሚታዩት አምቦሉን እንግዲህ በጣም በቆንጆ ሁኔታ የተሰራ ቤት ነው። ውድ ተመልካቾቻችን እንደሚታዩት እንግዲህ ውድ የላይ ፕሮፐርቲ ቤተሰቦች ቻናላችን ሰብስክራይብ አድርጋችሁ ሁሌ የምንለቃችሁ ቪዲዮ እናንተ ጋር እንዲደርስ ማድረግ ትችላላችሁ። የላይ ፕሮፐርቲ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጉና ሁሌ የምንለቃችሁ ቪዲዮ እናንተ ጋር ይደርሳል ማለት ነው። እንግዲህ ይሄን ቤት መግዛት የምትፈልጉ ወገኖቻችን ካላችሁ እንግዲህ በስልክ መስመራችን 0910 56 33 89 ላይ ሄሎ በሉን እናስተናግዳችኋለን። ውድ የላይ ፕሮፐርቲ ቤተሰቦች እንግዲህ በየቀኑ ሁሌ ማታ ከ1 ሰዓት እስከ 3 ሰዓት ረጅም ቪዲዮ ላይ ፕሮፐርቲ ይዞላችሁ ይመጣል። እናንተም ደግሞ እንድትከታተሉ በዚሁ እንጋብዛችኋለን። ይሄ ቤት እንግዲህ ይሄን ይመስላል። በሌላ ቪዲዮ ተመልሰን እስክንገናኝ ድረስ ውድ ተመልካቾቻችን መልካም ጊዜ ይሁንላችሁ። ቸር ሰንብቱልን።